ግሩቭ እያወጣው ነው። ግሩቭ ማውጣት ላይ ጥንቃቄ ብቻ አይደለም፣ ጥንቃቄ ነው የሚፈልገውና በፎርማይካም በወረቀትም ነው ቲክነስ ስፋቱ እየጨመራችሁ ቼክ ማድረግ ያለባችሁ። አለዛ ዝም ብላችሁ በግምት ከሄዳችሁ ስለሚሰፋ እንትን ይላችኋል ማለት ነው። አሁን አያችሁ አይደል? ይሄኛው 20 ነው። ይሄ 20 ሚሊ ሜትር ነው። ይሄኛው ደግሞ 19 ነው። ስለዚህ 1 ሚሊ ነው መጨመር ያለብኝ ማለት ነው። ይሄው እነዚህ 3 የፎርማይካ ቁርጭራጭ አረኩኝ፣ ይለካቸዋለሁ። ስለዚህ ምን አደርጋለሁ? ይቺ ወደዚህ ትንሽ እንትን አደርግና ኩል አስገባለሁ። ከዛ ጫን ብዬ ይሄን አጠብቀዋለሁ። ከዛ ይሄ አይንቀሳቀስም እንደምታዩት። አሁን ቼክ እናርጋ። ኦ ያ ሪሊ በጣም ገራም፣ በጣም ታይት ነው። ያው ብርጭቆ ወረቀት ምናምን ሲደረግ በጣም ስሙዝ ይሆናል። ግን ሳስበው ይሄ ነበር እንደዚህ ላረገው ያሰብኩት። ግን ይሄኛው መቅበር ሳይሻለኝ አይቀርም። ይሄኛው እዚህ ያስረውና ልክ እንደዚህ ማለት ነው። ከዛ ልክ እንደዚህ ከአሪፍ ሰፋሪያን ማለት ነው እንደዚህ አይነት ተሰራል። በልኩት ከረክማላችሁ አሲሎም እንደምታዩት እዚህ ሁለት ታረጉና በጣም ታይትና ደግሞ ለማንሸራተትም የማያስቸግር ማለት ነው። በዚህ መንገድ ከሰራን በኋላ ይሄ ይመጣል ማለት ነው። አያችኋ ከችኩድና ከኤምዲኤፍ ቅለት እዚህ ይደረጋል ማለት ነው። አንብሊቫብል ረሄን ይሉኝ። በርግጥ ያው ምላጩ አዲስ ነውና 60 ነው ምናምን ጥርስ ነው። አያችሁት? ይሄ ኮስት ነው። በጣም መቸርቸፍ የነበረበት ማለት ነው። ይሄ ላይኛው ደግሞ እዩት፣ ጭራሽ ከሀገሩ የባሰ በጣም ክሊን ነው። ያችሁት? ያው ነው ወደ ስኳድራው እንሂድ። ይሄ ክሮስ ካስሊድ ወይ ደግሞ የቁመት መቁረጫ ይባላል ማለት ነው። 90 ዲግሪ ብቻ ነው የሚቆርጠው። ሌላ አዲሽናል ነገሮች እዚህ ጋር ካልጨማመርን በስተቀር ይሄ ባለበት 90 ዲግሪ ብቻ ነው የሚቆርጠው። ምናልባት ስኳድራ የተዛባ ያልተስተካከለ የተጣመመ የተመታ ምናምን ከነበረ ስኳድራ ማስያዣ ነው ማለት ነው።